አንድ ጥያቄ ልጠይቃችሁ። ለምንድነው አንዳንዶች ሌሊትና ቀን እየለፉ ድሃ ሆነው የሚቀሩት? ሌሎች ደግሞ የተረጋጋ ህይወት እየመሩ በሀብት ላይ ሀብት የሚጨምሩት? ልዩነቱ ጉልበት ወይም እድል ሳይሆን ሀብታሞች ብቻ የሚያውቁትና ለተራ ሰው የማይናገሩት የገንዘብ ህግ ነው። ብዙዎቻችን ትምህርት ቤት ውስጥ ስለ ሂሳብ፣ ሳይንስና ስለ ታሪክ ተምረናል፣ ግን እንዴት ገንዘብ እንደሚሰራና ገንዘብ እንዴት ማቆየት እንደሚቻል ማንም አላስተማረንም። ዛሬ በዚህ ቪዲዮ 90% የሚሆነው ህዝብ የሚያውቃቸው ግን ደግሞ ሀብታሞች እንደ መመሪያ የሚጠቀሙባቸውን 5 ድንቅ ህጎችን ነግራቸዋለሁ። በተለይ ቁጥር 4 ላይ የምናየው ሚስጥር እናንተ ለገንዘብ ከመሮጥ ይልቅ ገንዘብ ለእናንተ እንዲሰራ ፓሲቭ ኢንካም እንዴት ማድረግ እንደምትችሉ የሚያሳይ ትልቅ ነጥብ ነው። ህይወታችሁን መቀየር ከፈለጋችሁ እስከ መጨረሻው አብራችሁን ቆዩ። ሀብታሞችና ድሆች ያላቸው ትልቁ ልዩነት ንብረትና ዕዳ መለየታቸው ነው። ብዙዎቻችን ንብረት ብለን የምንገዛቸው ነገሮች ለምሳሌ ውድ ስልኮች፣ ጌጣጌጦች ወይም ለቤት አገልግሎት የምንገዛቸው መኪናዎች በእውነቱ ዕዳዎች ናቸው። ለምን መሰላችሁ? ዕዳ ማለት ሁልጊዜ ከኪሳችን ገንዘብ የሚያወጣ ነገር ነው። ለምሳሌ መኪና ነዳጅ፣ ጥገናና ኢንሹራንስ ይፈልጋል። ንብረት ወይም አሴት ግን እናንተ ተኝታችሁ እንኳን ወደ ኪሳችሁ ገንዘብ የሚያስገባ ነገር ነው። ሀብታሞች መጀመሪያ የሚያተኩሩት ንብረት ላይ ነው። ለምሳሌ በትርፍ የሚከራይ ቤት፣ አክሲዮን ወይም ገቢ የሚያስገኝ ትንሽ ቢዝነስ ላይ ኢንቨስት ያደርጋሉ። ድሆችና መካከለኛ ገቢ ያላቸው ሰዎች ግን ትኩረታቸው አይን የሚማርኩ የቅንጦት እቃዎችን በመግዛት ሀብታም ለመምሰል መሞከር ነው። ነገር ግን እነዚህ ነገሮች ለኪሳቸው ዕዳ ላያቢሊቲ እንጂ ሀብት አይደሉም። በአንጻሩ ሀብታሞች ትኩረታቸውን ሙሉ በሙሉ አሴት ላይ ማፍራት ያደርጋሉ። በዚህም በእውነት ሀብታም ይሆናሉ። ይህ የመጀመሪያ ህግ ከተረዳችሁ የገንዘብ ጉዟችሁን ጀምራችኋል ማለት ነው። ሶስተኛውና ምናልባትም ትልቁ የሀብታሞች ሚስጥር ገንዘብን ለእናንተ እንዲሰራ ማድረግ ወይም ፓሲቭ ኢንካም የሚባል ዘዴ ነው። ታዋቂ ቢሊዮነር ዋረን ባፌት ሲናገር ተኝተህ እያለ ገንዘብ የምታገኝበት መንገድ ካላገኘ እስከምትሞት ድረስ ትሰራለህ ብሏል። አብዛኛው ሰው የሚያውቀው ንቁ ገቢ አክቲቭ ኢንካም ብቻ ነው። ይህ ማለት ጊዜህንና ጉልበትህን ሰጥተህ ገንዘብ የምትቀበልበት መንገድ ነው። ለምሳሌ ተቀጥሮ መስራትን መጥቀስ እንችላለን። ነገር ግን ጊዜህና ጉልበትህ ውስን ነው። ሀብታሞች ግን አንድ ጊዜ በደንብ የደከሙበትን ስራ ወደፊት ያለ እነሱ ድካም ገንዘብ እንዲያስገኝላቸው ያደርጋሉ። ለምሳሌ መጽሐፍ ጽፎ መሸጥ፣ ዩቲዩብ ቻናል ከፍቶ መረጃ ማጋራት ወይም ትንሽ ድርጅት አቋቁሞ በሲስተም እንዲመራ ማድረግ። እነዚህ ነገሮች መጀመሪያ ላይ ከፍተኛ ድካም ቢጠይቁ አንዴ ስራ ከጀመሩ በኋላ ግን እናንተ በሌላችሁበት ገቢ ማመንጨታቸው ይቀጥላሉ። ለገንዘብ ባሪያ ከመሆን ይልቅ ገንዘብ የእናንተ ባሪያ የምታደርጉበት ትልቁ ሚስጥር ይሄ ነው። አራተኛውና የመጨረሻው ሚስጥር ያስተሳሰብ ለውጥ ነው። ብዙዎቻችን ስለ ገንዘብ ስናስብ የምንፈራው እንዳይጠፋብን እንጂ እንዴት እንዲበዛ እናድርገው ብለን አይደለም። ሀብታሞች ውድቀትን እንደ ትምህርት፣ ስኬትን ደግሞ እንደ ግዴታ ያዩታል። ታዲያ ወዳጄ እስከ መቼ ነው ለገንዘብ ባሪያ ሆነህ የምትቀጥለው? ዛሬ ያየናቸው 4 ሚስጥሮች ንብረትና ዕዳን መለየት፣ ከቁጠባ በላይ ማሰብ፣ ፓሲቭ ኢንካም መፍጠርና በትልቁ ማለም ህይወትህን የመቀየር ኃይል አላቸው። ነገር ግን ማወቅ ብቻ በቂ አይደለም፣ ተግባር ያስፈልግሃል። ካለ ትንሽ ነገር ጀምር፣ እውቀትን አሳድግ፣ እናም ገንዘብ ላንተ እንዲሰራ የሚያደርገውን ሲስተም መገንባት አሁኑን ጀምር። ምርጫው አንተ ነው። በድህነት ሰበብ ማማረር ወይስ የገንዘብ ነፃነትን ለማግኘት መታገል? ይህን ቪዲዮ ለውጥ ያመጣልኛል ብላችሁ ካመናችሁ ላይክ አድርጉት። ከነዚህ 4 ሚስጥሮች ይበልጥ የገረማችሁ የትኛው ነው? ኮሜንት ላይ ንገሩኝ። እንዲህ ያሉ ጠቃሚ መረጃዎች እንዲደርሳችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ በሀብትና በጤና ቆዩልኝ።